ሰላም እንዴት ናችሁ ቤተሰቦቼ? አለሁ እኔ ይመስገነው። እንግዲህ ዛሬ ማሳያችሁ ቪዲዮ ሙሉ አሰራሩን አይደለም ማሳያችሁ ኦቨርቪው ነው ማሳያችሁ ማለት አሁን ዛሬ በማሳያችሁ ቪዲዮ ከወደዳችሁት ቀጣይ ላይ ኮሜንት ላይ እናንተ ሰራልኝ ምናምን ካላችሁኝ በደንብ እንዴት እንደሆነ ፕሮሰሱ እያንዳንዷን ስቴፕ ባይ ስቴፕ ሰራላችኋለሁ ማለት ነው። ለዛሬው ግን ማሳያችሁ ኦንላይን ላይ እንዴት አድርጋችሁ መግዛት ትችላላችሁ፣ እቃዎችን መግዛት ትችላላችሁ። ይሄ ምን ነገራችሁ ነገር እኔ ያልገዛሁበትን እኔ ያላረኩትን ነገር ለእናንተ አልነግራችሁም ማለት ነው። ሁሉም ቪዲዮዎችን ራሴ ሞክሬ ራሴ ላይ ለኔ የሰሩልኝ ነገር ነው ለእናንተ መነግራችሁ ማለት ነው። ስለዚህ ስለ ኦንላይን ቢዝነስ እንግዲህ ከውጭ እቃ በርካሽ ዋጋ እያስመጣችሁ አንደኛ ለራሳችሁ መጠቀም ትችላላችሁ፣ ሁለተኛ ደግሞ ከፈለጋችሁም ደግሞ ያው መሸጥ ትችላላችሁ እያተረፋችሁ። እንግዲህ እሱን እንዴት ነው የሚለውን ኦቨርቪው አሳያችኋለሁ። ብዙ አይነት የኦንላይን ላይ የሚሸጡ አሉ። ከዛ ውስጥ ግን እኔ ለይቼ ማሳያችሁ አሊ ኤክስፕረስን በተመለከተ ይሆናል። ስለዚህ አሊ ኤክስፕረስ ላይ የሚሸጡትን እቃዎችንና የትኞቹ አሪፍ እንደሆኑ አሳያችኋለሁ። ከሌሎች ሰዎችም ደግሞ የተረዳሁትና የሰማሁትን የትኞቹ ቀረጣላቸው የትኞቹ ነፃ ናቸው የሚለውን ደግሞ ራሴ ከገዛኋቸውም ከተቀበልኳቸውም እቃዎች ተነስቼ ነግራችኋለሁ ማለት ነው። ስለዚህ እናንተ በቅድሚያ የምታደርጉት ምንድነው ቪዲዮ ሌሎች ሰዎች ጋር እንዲደርስ ላይክ ታደርጉልኛላችሁ። ሰብስክራይብ ሳታደርጉ የምታዩ ሰዎች ያው ብዙ ናችሁ። 90% ሰብስክራይብ ሳያደርግ ነው የሚያየው። እንግዲህ አበረታቱኝ፣ ሰብስክራይብ አድርጉኝ። እንደምታዩት ያው ብዙ ተከታይ የለኝም። ስለዚህ እናንተ ስታበረታቱኝ ነው እኔ የተለያዩ ቪዲዮዎችን የምሰራው ማለት ነው። ስለዚህ ምንድነው የምታደርጉት መሰላችሁ? ያው ብራውዘር ያስፈልጋችኋል። እንግዲህ አንድ ብራውዘራችሁ ላይ አሊ ኤክስፕረስ ብላችሁ ይሄንን ሳይት ትጽፋላችሁ ማለት ነው። ይሄ ሳይት ትጽፋላችሁ አሊ ኤክስፕረስ ብላችሁ እንደዚህ ትጽፋላችሁ ማለት ነው። ይሄ የአሊ ኤክስፕረስ የአሊባባ አጋር ነው ማለት ነው። ስለዚህ ከኛ ሀገር ግን በደንብ የሚሰራው በደንብ የሚገዙት በደንብ የሚሸጡት ይሄ ኦንላይን ገበያ ሁሉም ሰው የሚጠቀምበት አሊ ኤክስፕረስ ነው ማለት ነው። ስለዚህ ይሄን አሊ ኤክስፕረስ ብላችሁ ላይክ እንደዚህ ትጽፋላችሁ። ከዛ በኋላ ይሄን ካረጋችሁ በኋላ ኢንተር ትሉታላችሁ ኪቦርዳችሁ ማለት ነው፣ ወይም ደግሞ ሰርች ታረጋላችሁ ማለት ነው። ከዛ ውስጥ ከሚመጡላችሁ ውስጥ የመጀመሪያው እዚህ ጋር እንደምታዩት እዚህ ጋር aliexpress.com የምትለዋን ይችን ክሊክ ታረጋላችሁ ማለት ነው። ክሊክ ታረጋላችሁ። ስለዚህ ይሄን ክሊክ ስታረጉ ይከፍትላችኋል። አሁን እኔ እየተጠቀምኩበት ስለሆነ ቀጥታ ወደ ምኑ ገብቶልኛል፣ ወደ ሆም ፔጁ ገብቶልኛል፣ ወደ አሊ ኤክስፕረስ ሆም ፔጅ ገብቶልኛል ማለት ነው። ስለዚህ እናንተ ምንድነው የምታደርጉት? የመጀመሪያ መሰላችሁ ወደዚህ ከገባችሁ በኋላ አካውንት ክሬት ታደርጋላችሁ ማለት ነው። አካውንት እንዴት ነው ክሬት ማድረገው፣ እንዴት ነው ሙሉ የምጠቀመው የሚለው ነገር ያው ዛሬ እንደነገርኳችሁ ኦቨርቪው ነው ማሳያችሁ ብያችኋለሁ። በዚህ ቪዲዮ ምን አሉ እንዴት መግዛት ትችላላችሁ የሚለውን ነገር ዲቴል ደግሞ አካውንት እንዴት ክሬት ታደርጋላችሁ የሚለውን ደግሞ በቀጣይ ቪዲዮ እናንተ ከወደዳችሁት እንግዲህ እዛ ላይ አደርጋለሁ አሳያችኋለሁ ማለት ነው። ስለዚህ አካውንታችሁን እንግዲህ ሁሉ ጊዜ ጉግል አካውንት ልክ እንደዚህ እኔ አሁን አይታችሁታል አይደል? እዚህ ጋር ይሄ እቺ እንደምታዩት እቺኛው ፓርት ማለት ነው። ይሄ ጉግል አካውንት አለኝ ማለት ነው። ለምን ብራውዘር ይሄንን ክሮም ብራውዘርን ስጠቀም ምን አደርጋለሁ ሬጂስተር አደርጋለሁ ማለት ነው። ስለዚህ እሱ ካላችሁ ቀጥታ ከጉግል ላይ ተጠቀምልኝ ትሉታላችሁ። አለበለዚያ ደግሞ እዚህ ጋር እንደምታዩት ክሬት አካውንት ብላችሁ አካውንት ክሬት ማድረግ ትችላላችሁ። አካውንት ካላችሁ ደግሞ ሳይን ኢን ትላላችሁ። ከዛ ሎጊን ታረጋላችሁ ማለት ነው። ላይክ እዚህ ጋር እንደምታዩት እኔ ሎጊን አድርጌያለሁ ማለት ነው። ሎጊን ካረጋችሁ በኋላ እዚህ ጋር የሚመጡላችሁ የሚደረደሩላችሁ የአሊ ኤክስፕረስ ፔጆች አሉ ማለት ነው። እነዚህ ፔጆች ለምሳሌ ኦርደራችሁን ለማየት ማይ ኦርደር የሚለውን ትነካላችሁ። ኮይን ደግሞ እዚህ ላይ እንግዲህ ኮይን ያጫውታችኋል። ከቃ በገዛችሁ ቁጥር ጌሞች አሉት። እነዛን ኮይኖች የምትሰበስቡበት ማይ ኮይን አለ። የተጻፈላችሁ ሜሴጅ ደግሞ ከአሊ ኤክስፕረስ ሳይት ጋር ኮሙኒኬት የምታደርጉበት ደግሞ ሜሴጅ ሴንተር አለው። እንግዲህ ሜሴጅ ሴንተራችሁ እዚህ ጋር እንደምታዩት ሊስት ይሆናል። ሜሴጅ ሴንተር ይኖራችኋል። ፔመንት ልከፍሉት ለምሳሌ የፔመንት ክፍያ የከፈላችሁበት ወይም ደግሞ ልትከፍሉ ኦርደር ያደርጋችሁበት ፔመንት አለ። ዊሽ ሊስቶች አሉት። ማይ ኮፕንስ ምናምን የሚሉት አሉ። ሴቲንጎች አሉ፣ የምታስተካክሏቸው ሴቲንጎች ካሉ እዛ ውስጥ ሴቲንጎች አሏችሁ። እነዚህን በደንብ እዩዋቸው ማለት ነው። ከዛ ውጪ አሁን እዚህ ጋር ልምጣና እኔ ማይ ኦርደር የሚለውን እኔ የገዛኋቸውን እቃዎች ወይ ደግሞ ኦርደር ያረኳቸውን እንዲህ ማይ ኦርደር ላይ ስመጣ በዚህኛው በኩል ሊስት ያደርግልኛል። እንደምታዩት እዚህ ጋር እንዳያችሁት ይኸው በዚህ በኩል እንደዛ አካውንት ብሎ ሊስት ያደርግልኛል። የመጀመሪያው አካውንት የሚለው እዚህ ጋር ኦቨርቪው ባረግ አካውንት ሬጂስተር ስታደርጉ ላይክ እንደዚህ ይመጣል ማለት ነው። ለምሳሌ
የኔ አካውንት ሬጂስተር ያደረኩበት ይሄ ነው። ዊሽ ሊስት ስፈልጉ ይሄ ያለው ቪውድ ኮፕንስ ምንድናቸው የሚሉትን ያልከፈልኳቸው ኦርደር አድርጌ እዚህ ጋር አድ ካርት ምናምን የሚባል ነገር አለ። እዛ ውስጥ አድ ካርት ውስጥ ከታችሁ እቃውን ስትመርጡት መርጣችሁ የምትፈልጉትን እቃ ሰሌክት ታደርጉና ሆነ ካርት ውስጥ ትከታላችሁ። ያ አድ ካርት ያደርጋችሁ ግን ክፍያ ያልከፈላችሁበትን እዚህ ጋር ያሳያችኋል። ቱ ቢ ሺፕድ ደግሞ የተገዙ አሁን ለምሳሌ እኔ አንድ ገዝቻቸዋለሁ ግን እነሱ እቃውን ያልገዙልኝ ማለት ነው። እዛ እኔ ኦርደር ከዚህ ክፍያውን ከፍዬ ሁሉን ነገር ጨርሼ እነሱ ግን እቃውን ከዛ ከሚፈለገው ቦታ ከተለያየ ቦታ ነው የሚያመጡት። ስለዚህ ያን ከዛ ከፍለው ያላመጡበት ግን እኔ ክፍዬ የከፈልኩበትን ቱ ቢ ሺፕድ የሚላል እዚህ ጋር። የገዛኋቸው ደግሞ እዚህ ጋር ሺፕድ የሚሉ የተገዙ እቃዎች ደግሞ እዚህ ጋር ኖቲፊኬሽን 3 ብሎ ያሳየኛል ማለት ነው። ስለዚህ እነዚህ ኦቨርቪው ላይ የማያቸው ነገሮች ናቸው ማለት ነው። ምን ያክል እቃዎችን ገዝቻለሁ፣ ምንድናቸው እቃዎቹ የሚለውን ነገር እዚህ ጋር ያሳየኛል። ኦርደር ያረኳቸው ደግሞ እንግዲህ እነዚህ ኦርደሮች ለምሳሌ ሊገዛ በፈልግ እነዚህን አሁን ለምሳሌ በቃ እናንተ ራሳችሁ መሸጥ ትችላላችሁ። እዚህ ጋር ያሉት እቃዎች በጣም ቺፕ ናቸው ማለት ነው። ርካሽ እቃዎች አሉ። ለምሳሌ እንበልና እዚህ ጋር እስቲ ሆም ላይ መጥቼ አንድ ነገር እንዘዝ ማለት ዳሽቦርድ ላይ ማለት ነው። እዚህ ጋር ልምጣና እቃዎቹን ምን እናደርግ እስቲ እንዘዝ ማለት ነው። ስለዚህ እንበል እንያቸው፣ እንዘዝ ሳይሆን እንያቸው። ማዘዙን እንዴት ነው የምናዘው፣ እንዴት ነው የምንገዛው ምናምን የሚለውን ደግሞ ሌላ ጊዜ አሳያችኋለሁ። እዚህ ጋር ሆም ፔጁ ላይ እዚህ ጋር ልምጣና ለምሳሌ ምን ልበላችሁ፣ እሺ እነዚህ እዚህ ጋር እንደምታዩዋቸው ሀብሎች ለምሳሌ የአንገት ሀብሎችን መግዛት ብትፈልጉና እነዚህ ሀብሎች የእጅ ጌጦች ምናምን እንግዲህ ከዛ ሀገር ውስጥ ሲገቡ ቀረጥ የላቸውም። የመጓጓዣ ብዙዎቹ ፍሪ ሺፒንግ ናቸው። እነሱን ታያላችሁ። ለምሳሌ ይሄንን ሀብል እዩት። እንግዲህ እዚህ ጋር 309 ብር ነው በእኛ ማለት ነው። በእኛ ብር ነው እዚህ ጋር ሊስት የሚደረገው። እናንተ በሞላችሁበት በኢትዮጵያ ብር ነው ማለት ነው። አሁን ይሄ ሀብል ላይ ያምር 18 ከረንት ጎልድ ፕሌትድ ነው። እንግዲህ ምንድነው የሚለውን ነገር እዚህ ጋር በደንብ ታዩታላችሁ። ሆት ሴል ፋይን 925 ስተርሊንግ ሲልቨር 5 ሚሊ ሜትር ነው ክብደቱ እንትኑ ይሄ ስፋቱ። እሱም በደንብ ታያላችሁ። 18 ከረንት እዚህ ጋር እንደምታዩት 18 ከረንት ጎልድ ሲድዊስ ቼን ኒኬል ፎር ዊሜንስ ይላል። ለሴቶች የሚሆን ነው። 18 ከረንት ጎልድ ፕሌትድ ነው። አይለቅም። በቃ በጣም ቆንጆ ነው። አሁን ለምሳሌ ብታዩት እንደዚህ ዙም አድርጌ ላሳያችሁ። እንደዚህ በተለያየ አይነት ከለሮች አሉት። እዚህ ጋር እየመጣችሁ እንደዚህ ብታዩ ይሄንን ይመስላል። እንግዲህ የሴቶች የአንገት ሀብል ነው። አሁን ይሄንን መግዛት ብትፈልጉ በስንት ብር ነው የምትገዙት? በ300 ብር ብቻ ነው የምትገዙት ማለት ነው። ለምሳሌ እዚህ ጋር እንደምታዩት ባይ ብለው እዚህ ጋር ሊስት ያደርግልኛል። እንግዲህ ሰመሪ ያለው ሰብቶታሉ የምከፍለው 309 ብር ነው እዚህ ጋር ይላል። እንደምታዩት እዚህ ጋር 309 ብር ትከፍላላችሁ። የሴቭድ አለው በፐርሰንት እንግዲህ 2.9 አለው። ፕሮሞ ኮዶቹ ኢንተር አለው። ሺፒንግ ፊ አለው። እንግዲህ አጠቃላይ ሺፒንግ እንግዲህ እዚህ ጋር ስትገዙ ፍሪ ሺፒንጎች አሉ። እንደዚሁም ደግሞ የመጓጓዣ ነፃ የሆነ መጓጓዣ አለው። መጓጓዣ ደግሞ የምትከፍሉበት አለ ማለት ነው። አጋጣሚ ሆኖ ይሄኛው ምንድነው የመጓጓዣ አለው ማለት ነው። ስለዚህ በ152 ብር አጠቃላይ ነው እዚህ ጋር ክፍያ የምትከፍሉት ማለት ነው። አጠቃላይ 752 ብር ትከፍላላችሁ ማለት ነው። ስለዚህ ፍሪዎች ደግሞ አሉ። አሁን ይሄኛው አጋጣሚ ሆኖ ስናየው ምን ያለበት ማለት ነው የሺፒንግ ክፍያ ያለበት ስለመረጥም ማለት ነው። ፍሪዎች ደግሞ አሉ። ወደ ኋላ ባክ ብለን አሁን ለምሳሌ ብናይ እንደዚህ በነፃ እኛ ጋር የሚደርሱ ፍሪ ሺፒንጎች አሉ። እነሱን ላይክ ብናይ እነሱም ይኖራሉ ማለት ነው። ስለዚህ ወርታችን እንደዚህ እየወረዳችሁ ብታዩ ዋጋቸው እዚህ ጋር ከታች ይቀመጣል። እያያችሁ ያንዳንዱን ስንት ፐርሰንት ዲስካውንት እንዳለው አሁን ይሄ እቃ ለምሳሌ 85% ዲስካውንት ተደርጎበት ነው ማለት ነው። 188 ብር ነው የሚሸጠው። ከስንት ከ1252 ብር ወደ 188 ብር ዝቅ ያለ ሀብል ነው ይሄ ሀብል ማለት ነው። እስቲ እንየው፣ ፕሪቪው እናርገውና ይሄንን እቃ እንየው። እንግዲህ አሁን ይሄኛውን አያችሁት እዚህ ጋር ቅድም የነገርኳችሁ ፍሪ ሺፒንግ ነው ይሄኛው ማለት ነው። በነፃ ነው የሚጓጓዘው። እንደ ቀደሙ አዳ አይሆንብንም። ትክክለኛ ዋጋውን ብቻ ነው የሚነግሩን። ለምሳሌ ስንት ብር ነበር ይሄንን ያልነው? ዋጋው ስንት ነው? እዙ ጋር ማየት እንችላለን። ዋጋው ስንት ነው የሚለውን እዙ ጋር ማየት እንችላለን። ዴሊቨሪ ፍሪ ሺፒንግ ነው። ዴሊቨሪው ከጁን 29 እስከ ጁላይ 11 ድረስ በቀኑ በትክክለኛው ቀን በሰጣችሁ ቀን
እያንዳንዱን ኦርደር አድርጎ የቱ ጋር ደረሰ የሚለውን ነገር ያሳያችኋል ማለት ነው። ለምሳሌ ይሄ እስከ 11 ድረስ ጁላይ 11 ድረስ እዚህ ሀገር ውስጥ ይገባል። ኢትዮ ፖስታ ላይ ማለት ነው። ኢትዮጵያ ፖስታ ዋናው መስሪያ ቤት ሄዳችሁ እቃችሁን መቀበል ብቻ ነው ማለት ነው። እዛ መከፍሉት የፖስታ ቤት ክፍያ ከ50 ብር እስከ 200 ብር ብቻ ነው ልትከፍሉ የምትችሉት ማለት ነው። እንደ እቃው አይነት ዋጋው ስለሚለያይ ማለት ነው። አሁን ለምሳሌ ይሄንን አድ ካርት ማለት እንግዲህ ይሄንን እቃ ማልገዛው ቢሆን ወደ ካርት ውስጥ ብቻ ላስቀምጠው ከፈለኩኝ አሁን ከረንት ለሳልከፍል ግን ሰሌክት አድርጌ ማስቀምጥ ከሆነ አድ ካርት ብዬ እዚህ ጋር አስቀምጠዋለሁ። ካልሆነ ግን ልገዛው ከፈለኩኝ ግን ይሄ አይደለ ቼክ አውት የምትለውን እቺን ክሊክ አረግና እዚህ ጋር እንደምታዩት አጠቃላይ ዋጋው እዚህ ጋር ይቀመጥልናል። ኦኬ ሌላ እቃ ነው የመረጥነው ይሄኛው አይደለ? አዎ ከዛ በኋላ እዚህ ጋር እንደምታዩት የናንተ የሺፒንግ አድሬሳችሁን ታስቀምጣላችሁ። ይሄንን እንግዲህ እንደነገርኳችሁ በሌላ ቪዲዮ ነው በደንብ ማሳያችሁ እንዴት አድርጋችሁ ይሄንን አድሬስ ምትሞላላችሁ። ፔመንት ሜተዳችሁ ምን ትጠቀማላችሁ። ቪዛ ካርድ ግድ ያስፈልጋችኋል። ቪቪ የሚባል እሱ ያስፈልጋል። እሱ በእኛ ሀገር ውስጥ ይፈቀዳል አይፈቀድም ወይ እንግዲህ አሁን እዚህ ቪዲዮ ላይ ነው ዲፔንድ ምን ሆኖ ማለት ነው። እዚህ ቪዲዮ ላይ በደንብ ከወደዳችሁት ወይም ደግሞ እንዲሰራላችሁ ከፈለጋችሁ በቃ 10 ሰው እንኳን በቃ ይሰራልን በደንብ ይሰራልን ምናምን አሳየን ካላችሁኝ 10 ሰው ኮሜንት ላይ ከጻፈልኝ እውነት እሰራላችኋለሁ በደንብ ማለት ነው። ስለዚህ በደንብ አሳያችኋለሁ ማለት ነው። ይሄን እንዴት እቃ እንደምትገዙ ዞሮ ኦንላይን በርካሽ እቃዎችን መግዛት ትችላላችሁ። እዚህ በ3000 እና በ4000 ብር የምትገዙትን እቃ ከዚህ ሳይት ላይ በ300 ብር ባልሞላ በ200 ብርና እስከ 300 ብር ባለ ቆንጆ እቃዎችን መግዛት ትችላላችሁ ማለት ነው። ለምሳሌ እኔ አንድ ያዘዝኩትን ሰዓት ላሳያችሁ። ከዛ ዋጋውን እናንተ ደግሞ እዚህ ኦንላይን ላይ መጠየቅ ትችላላችሁ። እኔ የገዛሁትን ላሳያችሁ። ሰዓት አንድ ሰዓት ገዝቻለሁ እሱን ላሳያችሁ ማለት ነው። ስለዚህ ማይ ኦርደር ላይ ልግባና ኦርደር ካረኳቸው ውስጥ የኔ የገዛሁት ሰዓት አለ። እሱን ሰዓት ላሳያችሁ። ይሄን ሰዓት ማለት ነው እንግዲህ ተመልከቱት። ቆይ ይሄ ሰዓት ማለት ነው ዙም ላድርግላችሁ። ይሄን ሰዓት አያችሁት? እኔ በጣም ነው የወደድኩት። እንግዲህ ያው እናንተም ትወዱታላችሁ ብዬ አስባለሁ። ይሄ ሰዓት እንግዲህ እስቲ እናንተ ኦንላይን ላይ ቼክ አድርጉት። እኔ ግን የገዛሁበት ዋጋ ይሄ ነው። 303 ብር ከ34 ሳንቲም ነው የገዛሁት። ምንም የሺፒንግ ክፍያ ምናምን የለው፣ ፍሪ ነው። በ303 ብር ነው እየደረሰልኝ ማለት ነው። ስለዚህ እቃው መቼ ይደርሰኛል፣ እንዴት ነው የሚደርሰው ምናምን ፕሮሰሱን ለማየት ከፈለኩኝ አሁን ይሄንን እቃ ኦሬዲ እኔ ፔይ ስላደረኩበት እዚህ ጋር እንደምታዩት ሁለት ነገሮች አሉት ማለት ነው። እዚህ ጋር ዙም ላድርጋት። አሁንም እዚህ ጋር ኮንፎርም ሪሲቭድ ላለው ልክ እቃው ሲደርሰኝ እጄ ላይ ኮንፎርም ሪሲቭድ ብዬ መቀበል እችላለሁ። ቶታሉ የከፈልኩት ስንት ነው? 288 ብር ከ07 ሳንቲም ከፍያለሁ ማለት ነው። እዚህ ጋር እንግዲህ ይሄን የከፈልኩት ማለት ነው። ስለዚህ ትራክ ኦርደሮች አሉት። የት ደረሰ የሚለውን ትራኪንግ ኦርደር ክሊክ ባደረገው እሱ ደግሞ በደንብ ያሳየኛል የኔ እቃ የት ደርሷል የሚለው። ለምሳሌ ይሄንን የገዛሁት ቪው ብለው እዚህ ጋር መቼ እንደገዛሁት ደግሞ እዚህ ጋር ያሳያችኋል። አሁንም ዙም ላድርጋት። አያችኋት? እኔ ኦርደር ያደረኩት has been successful created ጁን 6 ማለት ይሄን ቪዲዮ ከሰራሁላችሁ አንድ ቀን ወደ ኋላ ማለት ነው። አሁን ዛሬ ጁን 7 ነው። ጁን 6 ነው ይሄንን የገዛሁት። ከዛ ፓኬጅ ምን ሆኗል ማለት ነው። እዚህ ጋር እንደምታዩት your package is currently being prepared እየተዘጋጀልኝ ነው። አሁን ዛሬ ላይ ደግሞ አሁን ዛሬ በ7 ማለት ነው ቀኑን ይነግረኛል። መቼ ነው የተዘጋጀው? ትናንት ዛሬ ነው 6 አይ ቲንክ ዛሬ ነው መሰለኝ 6 ቀኑን ነው። አይ ቲንክ ዛሬ 6 ነው መሰለኝ። ትናንትና 5 ነበር ማለት ነው። እስቲ ቀኑን ሊው ይቅርታ። አዎ ዛሬ 6 ነው ሶሪ በ5 ነበር የገዛሁት ማለት ነው ትናንትና። ስለዚህ ዛሬ በ6 እንግዲህ ፕሪፔር ተደርጎልኛል። ጁን 7 ደግሞ the seller has shipped your package ያደርግልኛል እያለ እያንዳንዷን እዚች ጋር ኦርደሯ እንደምታዩት ከዚች ጋር ጀምሮ ኦርደር ከዚች ጋር አንድ እንደዚህ እያለ ያለበትን ደረጃ አገር ውስጥና እኛ ኢትዮጵያ ውስጥ ኢትዮ ፖስታ ውስጥ እስኪገባ ኢትዮጵያ ዋና መስሪያ ቤት ፖስታ ዋና መስሪያ ቤት ድረስ አራይቭድ እስከሚሆን ድረስ ያለበትን ፕሮሰስ ይነግራቸዋል ማለት ነው። ኢትዮጵያ ፖስታ ደግሞ አራይቭድ ከሆነ በኋላ የኢትዮጵያ ፖስታ ቴክስት ያደርጉላቸዋል ማለት ነው። ይሄ በእንደዚህ ይሄ ኦርደር ነምበር አለ። በዚህ ኦርደር ነምበር ይሄንን እቃ ገዝታችኋልና ውሰዱ ምናምን ብሎ ይነግራችኋል። እዛ ተሄዱና እቃችሁን ታወጣላችሁ ማለት ነው። ስለዚህ አሊ ኤክስፕረስ ላይ እንግዲህ እቃዎችን በርካሽ ዋጋ መግዛት ትችላላችሁ። ተጠቀሙ። እንግዲህ እንዴት ነው አሰራሩ፣ ከቪዛ ነምበር እንዴት ነው የማገኘው፣ ቪ ነምበር እንዴት ነው የማገኘው የሚለውን ነገር ደግሞ በቀጣይ ቪዲዮ እሰራላችኋለሁ። ቃል እንደገባሁላችሁ 10 ሰው ብቻ እሰራልን ካላችሁኝ
ለ10 ሰው ለኔ በቂ ነው። ለ10 ሰው እሰራለሁ ማለት ነው። ስለዚህ ዛሬ ኦቨርቪው ብቻ ነው ያሳየዋችሁ ማለት ነው። የት እንዴት መግዛት እንደምትችሉ ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ሌሎች ሰዎች ጋር እንዲደርስልኝ ቪዲዮ ደግሞ ላይክ አድርጉልኝ። ቴንክ ዩ ባይ